ዝና ወደ ካፌ ከኤፍራታ ጋር እንግዲህ ምግብ ለመብላት እንደሄደ እኔ እናንተን ነው በቃ ችዬ ኖርኩለካ በማለት በጣም ኤፍራታ አንቺ ሆዳም እያለ ሲሰድባትና የስድብ ናዳ ሲያወርድባት ነበረ። ኤፍራታም እንግዲህ አዎ በቃ ምን ታደርገዋለህ እንደዚህ ሆነናል በማለት ስትነግረውም ነበረ። ኤፍራታ እንግዲህ መድኃኒቱን ከሚበላው ምግብ ላይ ለመጨመር ጊዜ ለመውሰድ ያክል በጣም እየተንቀጠቀጠች እንዲሁም ደግሞ የመርበትበት ባህሪ እያሳየች እንደምንም አድርጋ ከሚበላው ምግብ ላይ ያ መድብል የላካትን ማደንዘዣ እንዲሁም ደግሞ ራሱን እንዲስትና ትንሽ እንቅልፍ እንዲወስደው ለማድረግ እየሞከረች ነው። መድኃኒቱን ገና አላደረገችውም፣ ግን ደግሞ ለማድረግ እየተዘጋጀች ባለበት ሰዓት ምን ነው ይሄ ምግብ ቆየሳ በማለት ዝና ያጣድፋታል። በሌላ በኩል እንግዲህ መድብል ዛሬ እቅዴን ማሳካት አለብኝ፣ ዝናን ማገት አለብኝ ብሎ ያሰበው አንድ ሀሳብ አለ። ይህ ነገር ምን ያክል ይሳካል የሚለውን አብረን የምናይ ይሆናል። እንዲሁም ማህሌት እስከ ዛሬ እንግዲህ ታስራ ነው ያለችው፣ እዛ ታቁራለች። ይህን አጋጣሚ በመጠቀም አጅሪት ቅድስት ሂዳ ለማናገር ሞክራም ነበረ። ቅድስት እንግዲህ ኤፍራታ እንደተባለችው እንግዲህ እሺ ብላ ያንን ነገር ለመፈጸም ሄዳለች። ቅድስትም እንግዲህ የማህሌትን ሁኔታ በመጠቀም ለማናገር ሞክራለች። ቅድስት እዛ እንግዲህ አለቃዋ ታስራ የድሮ የቀድሞ አለቃ የሆነችው እንግዲህ አስራ ስትሰቃይ እያየች በጣም ስትስቅባትና ሙድ ስትይዝባት ነበረ። ቆይ ግን ማህሌት እንደው ምን አጣው ብለሽ ነው እንደው ይሄን የመሰለ ቤት ትተሽ ሄደሽ የሚያምር ባል ኑሮሽ እስከ ዛሬ እኮ ሁለት የሚያማምሩ ወንድ ልጆችን ወልደሽ በቃ ተከብረሽ የምትኖርበት ጊዜ ነበረ። ግን ለምንድን ነው እንደዛ ስትሆኝ የነበረው በማለት እንግዲህ ሙድ እያዘችባትና ወረድ አድርጋ ስታበግናትና ስታበሽቃትም ነበረ። ማህሌትም እንግዲህ መብሸቅ አይሉት በሽቃለች እውነትም በቅድስት። ዛሬ ታዲያ ልትበቀኝ ነው እዚህ ጋር ቁጭ ያልሽው ወይስ ምንድን ነው? ለምንድን ነው ይህን ነገር የምታወሪኝ በማለትም መልሳላታለች። ነገር ግን አይ እኔ እንግዲህ እዚህ ብቻሽን ታቁረሽ ምናልባት እንደ ወሬ ከናፈቀሽ የምታዋሪው ሰው ካለ ብዬ ለማናገር ነው የመጣሁት እንጂ ለሌላ ነገር አይደለም ትላለች። እንግዲህ ቅድስትም ይሁን እንጂ ቅድስት እንደዛ ስትሳለቅባት አጅሪት ማህሌት ታስራም ሳትታሰርም ታማም በቃ እንግዲህ የስድብ ናዳ ከቅድስት ላይ ማውረዷን አልተወችም። ልክ ዝና እንደሚሰድባት ሁሉ ማህሌትም ቅድስትን መሳደብ በቃ ምንም አታቆምም። እንግዲህ ቅድስትም ወይ እትዬ ደግሞ በቃ ጠልቶብሻል፣ ታመሽ እንዲሁ ሳትታመም እንዲሁ እንዴ እኔ ከአንቺ ጋር እንደዚህ ምን አታገለኝ ምን አዳከመኝ በማለት እንግዲህ ጥላት ነው የወጣችው። ይሁን እንጂ በቃ መርቦኛል ምግብ አምጪልኝ ስትላት እሺ በማለት ልታመጣ ትሄዳለች። እንዲሁም ደግሞ ከሄደች በኋላ ያው ብቻዋን ተዘግታ ትቀራለች። ምሳሌም እንግዲህ ቆይ እናቴ ግን ምን ሆናት ነው እንደዚህ የታሰረችው ለምን አንፈታትም በማለት ትመልስላታለች። ኤፍራታ እንግዲህ ታያት የምታደርገውን ነገር እያንዳንዱ ተግብሪ ተብላ ስለነበረ ለመተግበር ሄዳለች። ያው በመጀመሪያ እንግዲህ መድብል ራሱን በጣም ሙድ እያዘባን ነበረ። በዛ ላይ ደግሞ ስለ ደካማ ጎኗ ሞገስ ጥንቅቅ አድርጎ ስለነገረው ኤፍራታ በብዙ ነገር ልትታለል ትችላለች ብሎ አንድ ትልቅ ምሳሌ ሰጥቶታል። ይህን አጋጣሚ በመጠቀም እንግዲህ በቃ ወደፊት እኮ አንቺ የልጆች እናት ትሆኛለሽ፣ የልጆች ሚስት ትሆኛለሽ ሲላት በቃ ወክክ ነው ያለችው። እውነትም እንግዲህ አጅሪት ታላለች ማለት ነው፣ ተታላለች ማለት የምን ልጅ ነው በማለት መለሰችለት። ለማንኛውም ያልኩሽን ነገር በደንብ ፈጽሚልኝ እሺ፣ ይህንን ነገር ትወስጂና የሚበላው ምግብ ላይ ተጨምሪለታለሽ። ከዛ በኋላ አንቺንም እንዳይጠረጥርሽ አንቺም ለራስሽ ትንሽ አድርገሽ ትጠጫለሽ፣ ከዛ ራስሽን ትዝቻለሽ። ከዛ በኋላ በቃ አንቺም አይነቃብሽም፣ ስራውን እኛ እንዳደረግነው አድርገን እንፈጽመዋለን። ስለዚህ ተዘጋጅ ይላታል። እሷም እንግዲህ እሺ በማለት ጉዳዩን ለመስራት አብራ ትተባበረዋለች። ይሁን እንጂ ፈርቻለሁ ብላ ከስንት መከራ በኋላ ነው በዚህ ጉዳይ የተስማማችው። ምክንያቱም ዝና በጣም ከባድ ሰው ነው ትላለች፣ ትፈራዋለች። ዝናም ደግሞ ወደ እነሱ ቤት ልኳት ነበረ እና ይህን ነገር አልነገረችውም። ወዲያውኑ እንግዲህ ደውላ ለዝና ሄድሽ አገኘሻት እነ ብሩክ ቤት ስትለው አይ እኔ አልሄድኩም ግን ያው ላናግር ነው የመጣሁት ብላ ወደ ካፌ ከቀጠረችውም በኋላ ምንድን ነው ስላት ይኸውልህ መድብል ያውቃል ማህሌት መጥፋቷን ብላ
የአንዳንድ ውሸት ትነግረዋለች። ታዲያ እኔ ምን አገባኝ ምንድን ነው የሚያውቀው ማለት ነው የመለሰላት። ያው በቃ እሷ እንደጠፋች ግን ደግሞ አንተ ጋር እንደሆነች ምናምን የሚል ምሳሌ የሰጠችው። ይሁን እንጂ ምን አገባው ደግሞ እንዴት ሊያውቀው ቻለ እያለ ሲያፋጥጣት ይበልጥ ጭንቀቷ ጨመረ። እንዲሁም መድብል ይኸውልሽ ማህሌት መጥፋቷ ሰምቻለሁ፣ በእርግጠኝነት ዝና ነው ያገታት ብሏታል። ዝና ነው ያገታት ስላላት ማህሌት ደግሞ ራሱን ያገታት በእርግጥ ግን ኤፍራታ እውነት ነው። ምክንያቱም በቃ እሱን ከተዋወቀች ጀምራ የተለያዩ ችግሮች ገጥመዋታል እንጂ አንድም የተሳካላት ነገር የለም። ስለዚህ በእርግጠኝነት ዝና ነው ያገታት በማለትም ሙሉ ለሙሉ የጠረጠረችው ዝናን ነው መድብልን ሳይሆን። መድብል ደግሞ እንግዲህ ያው በፍቅሩም በምኑም ያው ባለባበሱም ትንሽ ተመችተዋለች መሰለኝ። ያው ለስራው ሲል እንደዛ እየተጠቀመባት ይገኛል። ኤፍራታም እንግዲህ ያው ወደዋለች ማለት ይቻላል። እንግዲህ አጭር ሞኝ ናት በዚህ ጉዳይ። በእርግጥ ያው ችግር ውስጥ መግባት አልፈልግም እኔ ትላለች። እሱ ምንም አይነት ችግር እንደማይገጥማት እና ምንም ችግር ቢገጥምባት ደግሞ አብሮት ከጎኗ እንደሚሆን ምንም በቃ ሳይተዋት እንደሚወዳት ሁሉ ከነገራት በኋላ ሸው ማለት ነው እንግዲህ ያንን ስራ ለመስራት የተዘጋጀችው። ይሁን እንጂ ከሄደችም በኋላ አቶ ዝና ይህ ቤት ደግሞ ምንድን ነው ያው ትንሽ ይቆያሉ፣ የቤቱ ስፔሻል ምግብ እየሰሩ ነው፣ በቃ ምን አምጣ ምን ነቅር ስትለው እኔና እንዳንቺ ዝም ብዬ ያገኘሁትን ነገር ማግበሰብስ አይደለውም ይላታል። ጤናዬን በቃ የሚመጠነኝ ጤናዬን ተግባብ የሚሆን ከእሱ ጋር ነው እንጂ የምበላ ዝም ብዬ አልበላም ይላታል። በቃ ችግር የለውም አንተ የምትፈልገውን ነገር እናዛለን ስፔሻል የተባለውን ትለዋለች። እዛ ወዲያውኑ መስራት ይጀምራሉ ካዘዘ በኋላ። ይሁን እንጂ ቆዩ እንዴ ቆየ ነገር ምንድን ነው ከአግረው ነው ወይስ ምንድን ነው የሚያቀርቡልን ምን ነው ቆየ ይላል። በቃ ጣፋጭ ስለሆነ ተረጋጋ በማለት ጊዜ ለመውሰድ እየሞከረች ነው እንግዲህ ኤፍራታ። ይሁን እንጂ ምግቡ ከመጣ በኋላ የሚጠጣው ላይም ምን ላይም በቃ እንግዲህ ቀርበው ወዲያውኑ ነው እንግዲህ ፍስ አድርጎ የበላ። የሚገርም ነው እንደ ዝና እኮ እንዴ ትንሽ ያረጋጋል። ከበላ በኋላ እሺ ምንድን ነው ሲባል በቃ ቆይ ምንድን ነው የምታፈጭብኝ ብዬ አሁን እርቦኛል ብለሻል ነበር። በቃ የእናንተን ሆድ ነው በቃ ስቀልባችሁ የኖርኩ እኔም በይጥለላችሁ ግን ምን ትበሩ ነበር ምን ተረጉ ነበር ይላቸዋል። እነሱም በቃ ፈጣሪ ጥሎልናል አንተን እያለች ጉዳዩን ለመስራት እያስተባበለችውም ነበረ። በዚህ ሁኔታ ምን የምታፈጭብኝ ሲላት ያው ጸሎት የምታደርግ መስሎኝ ነው በቃ ትለዋለች። ይሁን እንጂ በጣም ያስቁ ነበረ የኤፍራታ አስተያየት፣ የዝና አበላል ብቻ በጣም ፈታ ያደርጋል እዛ አካባቢ። ይሁን እንጂ እሺ ብላ እንደምንም በቃ መብላት ጀምራለች። በሌላ በኩል እንግዲህ ያው ሞጌ ከሉላ ጋር ነው ያለው። ሉላ አሁን ላይ በጣም ፈርታለች። እንዲሁም በነፃነትም ያው ትንሽ እየተንቀሳቀሱ ይገኛሉ። ይሁን እንጂ ሙሉ ለሙሉ ነፃ አይደሉም። ነፃ የሚሆኑት ብሩክ ሲገኝ እንዲሁም ዝና እስር ቤት ሲገባ ነው። ያው በዚህ ባህል እንግዲህ ዳጣ ሂዳ ስታናገራት ነበረ፣ ስታጫውታት ስለ ቤተሰቦቿ ስታናገራት እንዲሁም ደግሞ ስለ ፍቅር ህይወቷ በቃ ስትጋቢ እኔ ነኝ ሚዜሽ አይደለም በማለት ትነግራታለች። እንዲሁም ደግሞ ፍቅር ምን አይነት ነው ግን በማለት ጠይቃለች ዳጣ። ፍቅር ማለት በቃ የምትጻጻፊው ከምትወጁ ልጅ ጋር ስታስቢ ስትደዋወይ በቃ ብዙ ነገር በፍቅር የተመሰረተ ነገር ነገረቻት። እንደዛ ከሆነ ሳላፈቅርም እኔ በጣም ሁሉን ነገር ነው የምወደው፣ እህቶችን አባቴን እወዳለሁ ስትላት ይህ የቤተሰብ ፍቅር ነው ያለሽ በቃ ትላታለች። እሺ ይሁን ግን ሰው ለምንድን ነው የሚቀና ብላም ጠይቀቻት። አንዷ እህቴ በጣም ትቀናብኛለች እና በዛ ጉዳይ ደግሞ እኔ በጣም አዝናለሁ፣ በጣም ነው የምሳሳላት አለች። ቅናት በጣም መጥፎና ከባድ እንደሆነ ከነገረቻትም በኋላ አንቺ በቃ አትጨነቂ በሰው ጉዳይ በማለት መከረቻት። ኤፍራታም እንግዲህ ስራዋን ፈጽማ አሁኑኑ ደውልልኝ በሚል ቴክስት ለመድብልና ለሞገስ ያው እየጠበቋት ስለነበረ መልእክት ትልካለች። በጣም እንግዲህ የተንቀጠቀጠችው የነገር ምን ያክል ይሳካላታል። እነሱም እየጠበቋት ነው ቁጭ ብለው። አጅሬ መርዙን የበላው አይመስልም። በቀጣይ ቪዲዮ ምን ሊሆን ይችላል? እስከምንገናኝ መልካም ጊዜ ይሆንላችሁ።